ዛሬ እንዲሁ ብድግ ብሎ ህልም አይቼ አይጥ ስገድል አይቼ ምናምን ትስል በወንበር ተቀምጬ ይመስለኛል። እንዲሁ መከራችን ገባል። ተውት በቃ ምንም አይደለም። ሐለሙ ህልመ በሐዲስ ኪዳን ክርስቶስን በልተኸው ጠጥተኸው ቆርበኸው ለምንድን ነው በህልም የልህ የምትለው? እንዴ ክርስቶስ አብሮ እየኖረ ስጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ እያለ አብሮ እየኖረ እባክህን እንደው በዳሩንና በህልም የልህ ይባላል? ጅልነት አይደለም? የለበስነውን ክርስቶስን ተገፈፍና በውጭ ላይ ይባላል? የህልም እንጀራ አርፋችሁ ውዳሴ ማርያማችሁን ብትደግሙ ይሻላችሁ። ዳዊታችሁ ዝግሙ ዝም ብላችሁ ይሄን ህልም እንዲሁ መከራችሁን በልታችሁ አትሙቱ። ከቅዱሳን ሐዋርያት ህልም ፈቺ የነበረ ማን ነው? ጳውሎስ ነው? ጴጥሮስ ነው? ቅዱሳን አባቶቻችን ህልም ያያሉ። ህልም ራሱን የቻለ ስርዓት አለው። ህልም ለማየት ከምትጥር ህልምህን እየፈታ የህልም እንጀራ ከምትበላ ኦርቶዶክሳዊ ሁን። ቤተ ክርስቲያን ጋር ኑር። ቤተ ክርስቲያን ክርስቶስን በዓይንህ እንድታየው ታደርግሃለች። ስራ ፈት የሐዋርያት ልጅ አይደለም። እኔ ጸሎተኛ ነኝ እያሉ መጎለት እንዴት አይደለም። ሐዋርያት የተመረጡት ከምንድን ነው? ከስራ ነው የተመረጡት። ቅዱስ ጴጥሮስ ምን ሲያደርግ? አሳ ሲያጠምድ። ማቴዎስሳ ግብር እየሰበሰበ ትጉህ የሮም ግብር ሰብሳቢ ነው። ቅዱስ ዮሐንስሳ አሳ ሲያጠምድ። ናትናኤልሳ በሬ እያቀና ከስራ ነው የተጠራ። ሙሴ ምን ሲያደርግ ነው የተጠራው? በግ ሲጠብቅ። ዳዊትሳ በግ ሲጠብቅ። ያዕቆብሳ በግ ሲጠብቅ። ሁሉም ከስራ ነው የሚጠራ። ስራ ፈት ለምናኔም አይሆንም፣ ለጽድቅም አይሆንም፣ ለክህነትም አይሆንም። ስራ ፈት የተመረጠ ቅዱስ የለም። አሁን በመዋቅር ይገባል፣ በሹመት ይገባል። ብጥብጥ የሚያደርገን ስራ ፈት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ዛሬም ያለ ዓለምን በካህሊነቱ የፈጠረ በቸርነቱ የሚመግብ ስጋችንን ለብሶ ያዳነን ስግው ቃል ክርስቶስ መድኃኔዓለም በሀብተ ስቦ በረድኤት አቅርቦ ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም በረከቷ፣ የቅዱስ መስቀሉ ኃይል፣ የቅዱሳን አበው በረከታቸው፣ የሥላሴ ቸርነት ከኛ ጋር ይሁን። የተወደዳችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ አባቶቻችን መነኮሳትና መነኮሳያት፣ የእግዚአብሔር ቤተሰቦች የምትሆኑ ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ፈጣሪ ዓለማት መጋቢ ዓለማት ቅዱስ እግዚአብሔር በቸርነቱ ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ላስተማሩን መምህር ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ረጅም ዕድሜ ይስጥልን። በአገልግሎታቸው እንዲጠቀሙ እግዚአብሔር ቅዱስ ፈቃዱ ይሆንልን። ስለተማርን ምንም የምንማረው ነገር አያስፈልገንም። እናንተም ደክሟችኋል። ብዙ ሰዓት ስለተቀመጣችሁም ሙቀቱም በዝቷል። የተማርነውም በቂ ስለሆነ እንድንማማር አያስፈልገንም። እንደው ዝም ብዬ ግን ዛሬ የሐዋርያት በዓል ስለሆነ አንደኛ እውነት ለመናገር ጉባኤውም